የመንግስቱ ውሸት የተለመደ ነው። በራሱ የማይተማመን መንግስት ሁልጊዜም ይዋሻል። በህዝብ ለምንስ ነው መዋሸት የሚያስፈልገው? ለምን መዋሸት ያስፈልጋል? ጥሩ ጥያቄ ነው። ከጅቡቲ የሚያገኙት አንድ ጥቅም ካለ የፖለቲካ ጥቅም፣ የኢኮኖሚ ጥቅም ጅቡቲን ላለማስቀየም ተፈልጎ ሊሆን ይችላል። እኔ አንድ የማውቀው ነገር አለ። ዓመተ ምሕረቱን አላስታውስም፣ ግን የጎንደር መሬት ተቆርሶ ለሱዳን ተሰጥቶ በኦሞ ሃጅር በኩል ነው መሰለኝ ወረቀቱ ሁሉ እዛ በጎንደር አሁን ለሱዳን በተሰጠው መሬት ላይ ያሉ የጎንደር ተወላጆች አካባቢያቸውን ለቀው እንዲሄዱ ስማቸው አንድ በአንድ ተጽፎ ወረቀቱ አሁንም ወረቀቱ ከሌሎች ማስታወሻዎች ጋር ቤቴ አይጠፋም ብዬ ተስፋ አደርጋለሁ። መሬቱን ለቃችሁ እስከዚህ ቀን ድረስ ውጡ፣ በወሰን ማካለል ምክንያት እናንተ ካሁን በኋላ እዚህ መኖር አትችሉም ብሎ ወረቀት በእጃቸው ደርሶ ማተም ያለበት ግን ማተሙ ላይ የፈረመ ባለስልጣን የለም ተብሎ ተነግሮ አካባቢያቸውን ለቀው ሰዎች ወደ መሃል ጎንደር በሚመጡበት ጊዜ ለጊዜው እዛው መሃል ጎንደር ለመጠየቅ መንግስት መግለጫ ሲሰጥ